ያ ወርቃማ ዘመን ያልንበት ምክንያት የሰዎችን ስብዕና አይተን ነው እንጂ በወቅቱ የነበረውን ሀብትና ቴክኖሎጂ ምናምን አይተን አይደለም። ወርቃማ ትውልድ ያለው ሰብአዊ ሰው ምን እንደሆነ የታየበት የሰው ክብር የታየበት ዘመን ስለሆነ ነው። ሙስሊም ካፊር ሳይሉ በፍትህ ስለዳኙ ነው ታላቅነታቸው ምርጥ ዘመን የተባለው። ሙስሊም ከካፊር ጋር ተጋይቶ ሲመጣ ሐቁ ያለው ካፊር ጋር ነው ብለው ስለፈረዱ ነው አላህ Subhanahu Wa Ta'ala ታላቅ ምርጥ ህዝብ ያደረጋቸው። ቢፈልግ የእስላም የሙስሊሞች ስም ለምን አይጠፋም ብለዋል። ሲጨነቁ ነው ولا تكن للخائنين خصيما ብሎ አላህ ቁርአን አወርዶ ሙስሊምና ከካፊር ተጋይቶ መጥቶ ሐቁ ያለው ካፊር ጋር ሲሆን ሙስሊሞች ተጨናነቁ። ሙስሊም እንዴት እንዲያረጋል ስማችን ሊጠፋ ነው። ስም ለምን አይጠፋም? ከሐቅ ጋር ቁም ብሎ አላህ ፈረደ። ሐቅ ጋር ሙስሊም ስለሆነ ብቻ የሙስሊም ስም እንዳይጠፋ ሙስሊም ነጋዴ ጨዋ ነው አንልም። ሌባ ሆነ ሌባ መርካቶ አብዛኛው የሚያጭበረብረው የሙስሊም ነጋዴ ነው። ቴክ የሚሰራው እሱ ነው። ማመስገን ትቷል። አመሰግን ትምህርት ቤት ይመታል፣ በየርክበት ትመታል። ተመሳሳይ ራጅት ስትነሳ ሙስሊምና ሙስሊም ያልሆነው ጋር ስትሄድ አንድ አይነት መሳሪያ ነው። ዋጋው ግን እዚህ ውድ ነው። ተመሳሳይ ስጋ እዚህኛው ውድ ነው፣ እዚህ ጋር ርካሽ ነው። ለምን እኩል ነው በሬውን የሚገዙት? ለምንድን ነው የሙስሊም ውድ የሚሆነው ስጋው? ዋይ ለምን ይሆናል? በእስላም ስም መነገድ ምን ዋጋ አለ? ሰዎች እስልምናን ፈልገው ልጆቻችንን ሙስሊም ትምህርት ቤት ሲያመጡ ያርዷቸዋል። የትምህርቱ ጥራት ከሌላው ተሽሎ አይደለም፣ እኩል ጥራት ሆኖ ዋጋው ግን ውድ ነው። ሰዎች እምነቴ ብለው ስለመጡ ሙስሊም ትምህርት ቤት ልጆቼ እሴቱ እንዲጠበቅ ሙስሊም ልጆች እንዲውሉ ብለው ነው ያመጡት። ስለዚህ በእስላም መነገዱ አደገኛ ነው። በእስላም መነገድ ሰው ወንጀል ከሰራ በይነሁ ወበይነ አላህ ይሻለዋል። በአደባባይ ወጥቶ በእስላም ስም መነገድ፣ በእስላም ተቋም ስም መነገድ፣ የሰዎችን ህልም መቀማት። አንዳንድ እህቶች አሁን አረብ ሀገር ያሉት ብር ያሰባስባሉ ለዲን እርዳታ ብለው የሆኖቹ ቁርጥም አድርጎ ይበላሉ። ብራቸውን ብቻ ሳይሆን የነዚህ እህቶችን ህልማቸውን ይበሉት። ህልማቸውን ዲን ለመርዳት መስጊዶችን ለመርዳት ዱዓቶችን ለመርዳት ብለው ብር ያሰበስባሉ። አንዱ ይሄ ብር በዚህ ቢውል እኮ ለዲን ይጠቅማል ይላል፣ ይቀበልና ሙልጭፍ አድርጎ ይበላል። ይሄ ሰው ብራቸውን ብቻ ነው ይበላው፣ ህልማቸውን ነው ይበላል። ከባድ ወንጀል ነው፣ ከባድ ኃጢአት ነው። ያ ጀማ እንደ ቀላል እንዳናየው። ወተحسبونه هينا እናንተ ተራ ብታደርጉት ግን እዛ አላህ ዘንድ ከባድ ዘላለም ጀሃነም የሚዘፍቀን ይሆናል። ሶላታችን ሁሉ ነገር ተበላሽቶ። ስለዚህ አላህ ፊት ቆሞ መዳኘት አለና አደራ ባንፈራረምም ሰዎች የዋህ ቢሆኑ ግን አላህ Subhanahu Wa Ta'ala